ላይ ደግሞ ሲመጣ በክርስቶስ ኢየሱስ በሰማያዊው ስፍራ በመንፈሳዊ በረከት ሁሉ ምን ብላችኋል? ትባረካላችሁ ነው ተባርካችኋል? አሁን እስቲ በጣም ደግሞ አሮጌው ኪዳን ሲሰበክ በጣም በቃ ወገኖቼ ስለሚጨመርበት ያው ያሳዝናል አይደል? ወገኖቼ እኛ ማለት እኮ ከአስርቱ ትእዛዝ መካከል አንዱን እንኳን ማድረግ ያቃተን ነው። እሺ እርሱ ግን ኢየሱስ ስለኛ ሲል በመስቀል ላይ ተሰቅሏል። እኛ ግን አንዷን ሕግ መጠበቅ ያቃተን ይላል። ደስ ይላል። ለአእምሮ የሚመች ያለው ይሄንን ለአእምሮ ይመቻል። የነስ ሪሊትንና ስትወጣ ግን አንዱን አይደለም ምኑንም አፈጽማለሁ። አያችሁ አሮጌው ኪዳን እንዴት ቤተክርስቲያን ያለው የሚሰራ። ካሁን በኋላ ግን እግዚአብሔር የጸጋ እውነት የሚገልጡ ፓስተሮች ይሰጠናል፣ ነቢያቶች ይሰጠናል፣ ወንጌላውያን ይሰጠናል። አሜን። ቀላል ነው የሚመስለው ባይዞ ግን በቃ ስር ይሰዳል። እንደዚህ ነው የሚሄደው። ያረጀ ነው ያፈጀ ነው። በአዲሱ ኪዳን ያረጀ ልብስ ባልበስ ትፈልጋላችሁ? እሺ ሁለተኛ ቆሮንቶስ ምዕራፍ 3 እንመለስ። እስካሁን አልገባንም ትምህርታችን ላይ። በጌታ በኢየሱስ ስም ገባናል፣ ገብተናል። አሁን ስሙ። ደስ ብሏችኋል? ግና አሴት እያደረጋችሁ እሺ ከቁጥር አለች እንደገና ራሳችንን ልናመሰግን እንጀምራለንን ወይስ እንደ ሌሎች የማመስገኛ መልእክት ወደ እናንተ ወይስ ከእናንተ ያስፈልገን ይሆን? ከእናንተስ ያስፈልገን ይሆን? መሸኛ ደብዳቤ ማለት ነው። እሺ ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን እናንተ ናችሁ። በልባችን የተጻፈ መልእክታችን እነማን ናችሁ? ሄሎ ጳውሎስ የቆሮንቶስን ቤተክርስቲያን ከእናንተ ወይም ከሌላ ሰው ደብዳቤ ማግኘት አለብኝን? አይደለም። እናንተ እኮ በልባችን ያላችሁ ምንድን ናችሁ? ደብዳቤዎች ናችሁ። አሁን በደንብ ተከተሉ። እሺ እናንተም በሕያው እግዚአብሔር መንፈስ እንጂ በቀለም አይደለም ሥጋ በሆነ እናንተም በእግዚአብሔር መንፈስ እንጂ በቀለም አይደለም። ሄሎ ጳውሎስ ልብ ውስጥ የተጻፋችሁ በእኛ ልብ ውስጥ የተጻፋችሁ መልእክት እናንተ ናችሁ አይደል? እናንተ ደግሞ የተጻፋችሁት በመንፈስ እንጂ በቀለም አይደለም። ሄሎ ጳውሎስ ልብ ውስጥ የተጻፉት የቆሮንቶስ ቅዱሳን ናቸው እንጂ የሆነ ሌላ ነገር አይደለም። የተጻፉት ደግሞ በእግዚአብሔር መንፈስ እንጂ በቀለም አይደለም። አናስተው ይሄንን አማውራው ሆን ብዬ ነው። ምክንያቱም አንዳንድ ሰው እንደዚህ ይላል፣ አስርቱ ትእዛዛት እኮ በልብ ጽላታችን ላይ ተጽፏል ይላል። የለም እንዲህ የሚባል ነገር። ሄሎ እስቲ የለም በሉ። በልባችን ማን እንደተጻፈ እኮ ልናየው፣ በቀለም አይደለም በመንፈስ ነው። እሺ ቀጠለ። ሥጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛም የተገለገለ የክርስቶስ መልእክት እንደሆናችሁ የተገለጠ ነው። በደምሽ ጳውሎስ እናንተ በልባችን ላይ ተጽፋችኋል። የተጻፋችሁት ደግሞ በቀለም አይደለም በመንፈስ ነው። አንደኛ። ሁለተኛ በልብ ጽላት ላይ እንጂ በድንጋይ ጽላት ላይ አልተጻፋችሁም
ሄሎ በጳውሎስ የልብ ጽላት ላይ የተጻፈው 10ቱ ትእዛዝ አይደለም። በልቡ ጽላት ላይ የተጻፉት ቅዱሳን ናቸው። በምንድን ነው የተጻፉት ሲባል በቀለም አይደለም፣ በመንፈስ ነው የተጻፉት። ደግሞ በልብ ጽላት ላይ ነው፣ በድንጋይ ጽላት ላይ አይደለም። በድንጋይ ጽላት ላይ የተጻፈው የሙሴ ሕግ ሲሆን በልብ ጽላት ላይ የተጻፈው ግን የክርስቶስ ኢየሱስ ፍቅር ነው። አሜን። ገብቶቿል። ሞር በክርስቶስ ኢየሱስ ፍቅር በመንፈስ ደግሞ የተጻፉት እነሱ ናቸው። በልባችን ላይ በእግዚአብሔር መንፈስ የተጻፋችሁ መልእክታችን እናንተ ናችሁ። አባቶ ይበሉ እስቲ አይኖቻችንን ክፈት። እሺ ስሙ ደግሞ በእኛም የተገለገለ የክርስቶስ መልእክት እንደሆናችሁ የተገለጠ ነው። አያችሁ፣ በእኛም የተገለጠ የክርስቶስ ኢየሱስ መልእክት እንደሆናችሁ ምን ያለ ነው? እሺ የክርስቶስ ኢየሱስ መልእክት ምን ነበር? ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ወይም ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ምናምን እርስ በእርሳችሁ ምን በሉ ልክ ስትዋደዱ ሁሉ የኔ ደቀ መዝሙር እንደሆናችሁ ምን ትላላችሁ? ትእዛዜ ይህች ናት ብሎ ነው ኢየሱስ የሚናገረው። የክርስቶስ ኢየሱስ ትእዛዝ ደግሞ ላቭ ነው ወይ? የኢየሱስ ክርስቶስ ትእዛዝ ደግሞ ፍቅር ነው። ስለዚህ እናንተ የክርስቶስ ኢየሱስ መልእክቶች እንደሆናችሁ አውቃለሁ። ሰውየው እያወራ ይመስል ነው። በክርስቶስ ኢየሱስ የተገለጠው በልብ ጽላት ላይ ስለተጻፈው ፍቅር ነው። እስራኤላውያን በሙሴ ሕግ ይተዳደራሉ። አሕዛብ በሕሊና ይተዳደራል። ቤተ ክርስቲያን በፍቅር ትተዳደራለች። ግልጽ ነው። እናንተ የክርስቶስ ኢየሱስ ምንድን ናችሁ? መልእክት ናችሁ። በሜሴጅ ኦፍ ክራይስት ምንድን ነው? እነሱ ናቸው። ምንድን ነው? ዳግመኛ የተወለዱ ናቸው። እነሱ የተጻፉት በእነ ጳውሎስ ልብ ላይ ነው። እነሱ ልብ ላይ ደግሞ ጳውሎስ ተጽፏል። ይህ ላቭ ይባላል። የአዲሱ ኪዳን ሕግ፣ የአዲሱ ኪዳን የህይወት ስርዓት